ቴዲ አፍሮ ተዋናይ ነው። እንደማንኛውም ሙዚቀኛ ግጥሙን ዜማውን ብቻ አይደለም ዴሊቨር የሚያደርገው ኢሞሽኑን፣ ስሜቱን፣ ያንዳንዱን ግጥሙ ላይ ያሉትን እንትኖች ይጫወታቸዋል እንደ አንድ ተዋናይ። በዚህኛው አልበሙ ሌሎች ስራዎቹ ላይ ያሉትን ሙዚቃዎች በደንብ ብትሰሙ ታገኛቸዋላችሁ። በተለይ ደግሞ ፊቸሪንግ ሲገባ አሁን ለሄዋን ፊቸሪንግ የገባበት ለሸዋንዳኝ ፊቸሪንግ የገባበትን ሙዚቃዎች ብትሰሙ በቃ አሁን የሰምታ የሆነ እንደ ሲል በቃ የሆነ እንዲመጣ ትከሻችን ላይ ያ በቃ እንደዚህ እንደ አንድ ጓደኛው ወይም ደግሞ ትከሻችን ላይ መጣ የምታርፈው ወፍ አለች ጧት ይሄዋለ እንደዛ ጧት እንደ ዳዊት ደግማ ያለ ጀስት ታላቅ ወንድሟ ነው እና በቃ እንደምትወደው መናገር ይፈልጋል። ብታገኘው ደስ ይለዋል። እንደ ዳዊት ደግማ ማዛ ስላዘጋሰበች ታዲያ ትረዳት ኃላፊነቱን መወጣት የሚፈልግ ወንድም ነው። ብቻ ግን ቴዲ የሆነ ሮል ይወስዳል። ኢንተርቪው ላይ ሲናገር ሰምታችሁም ከሆነ እንደዚህ ሚውዚካል ቲያትር ያሉት ነገሮች ይመቹታል። እዚህ አልበሙ ላይም ብራስ ሴክሽን ነው በደንብ ዶሚኔት ያደረገ። ይመቻችሁ። ኢትዮጵያ ትቅደም።